ቄስነን ምናምነን ይያሉ የሚሰሩ ሰዎች ወራዶች ናቸው አሳፋሪዎች ናቸው ራሳቸው ወንጌሉ ሳይገባቸው ሰው ለማስተማር ይወጣሉ ለምሳሌ ዲያቆን ቢኒያም ኢሳያስ እንደነ ምረታብ አሰፋ ሌሎችም ዲያቆናቶች በግልጽ ቋንቋ ኦሮሞ ላይ ጦርነት ከፍተዋል ምንድነው የሚፈልጉት ቢያውቁ ከ20 ሚሊዮን በላይ የኦሮሞ ህዝብ የኦርቶዶክስ ቤተክርስቲያን ወይም እምነት አማኝ ነው ወንጀል እየፈጸሙ ቤተክርስቲያን ውስጥ እየተደበቁ ኦሮሞ ቤተክርስቲያን ሊያቃጥል ነው ኦሮሞ እንዲ ሊያደርግ ነው እንደዚህ ያደርጉ ነው ይያሉ ይጽፋሉ ዛሬ ዲያቆን ቢኒያም ኢሳያስ የአምቦ ወጣቶች ኪዳነ ብረት ቤተክርስቲያንን ሊያቃጥሉ እየሞከሩ ነው ምን ማለት ነው በእምነት የኦሮሞዝምን ለማሸማቀቅ ነው አሳፋሪዎች ናችሁ በቤተክርስቲያን ውስጥ አይተናል ዶዶላ አካባቢ ቤተክርስቲያን ውስጥ መሳሪያ እየደበቃችሁ ገላችሁ ሮጣችሁ ቤተክርስቲያን ውስጥ እየገባችሁ የሞተበት ሰው ቤተክርስቲያን ነው ብሎ ዝም ሊል ተፈልጋለ ተኩሰ ቦምብ ወርውራ ሰው 30 እና 40 ሰው አቁስለ ሮጠ ቤተክርስቲያን እየተደበቅ ምንድነው ቤተክርስቲያን የወንጀለኛ መጠለያ ነው እንዴ ቤተክርስቲያን የሌቦች መደበቂያ ነው እንዴ ቤተክርስቲያን እኮ የሰው ልጅ ከእግዚአብሔር ጋር የሚገናኝበት ነው እንጂ ክላሽና ቦምብ የሚደበቅበት አይደለም ይሄው ያየን ያለነው በፖሊስ እየጎተተ ያወጣ ያለው መሳሪያ አሳፋሪ ነው መልሶ ደግሞ ቤተክርስቲያናው ሊቃጠል ነው ወከሌ ሊያቃጥል ነው እንዲ ሊያቃጥል ምንድነው ማን የሚያቃጥለው ራሳችሁ ያቃጠላችሁ ቄሮኮ ከ20 ሚሊዮን በላይ እኮ ወጣት እኮ ነው የኦሮሞ ህዝብ ወጣት ነው ወጣቱን አገለ ወጣቱን ሰድበ ወጣቱን አሸማቃ ከየትኛው ኦሮሞ ህዝብ ጋር ልትኖር ነው ቄሮ ማለት እኮ የኦሮሞ ልጅ ወጣት ማለት ነው የነጋ አገር ተረካቢውን ገፍታ ሰድባ ለማሸማቀቅ እየሞከር ስለ ኢትዮጵያ መዘፍነው የትኛው ኢትዮጵያ የኦሮሞ ወጣት የሌለበት ኢትዮጵያ ባለፈው ምረታብ ጅማ ላይ የሆነ ቄስ አንገታቸው በቄሮ አንገታቸው ተቆረጠ ገዝግዘው ገደሏቸው ብሎ በየፌስቡክ ሲያራግም ነበር ሰው የዋራን ያልሞትኩም አለሁኝ ብለው ወጡ ለምን ትዋሻላችሁ የምትይዙት መጽሐፍ ቅዱስ ዋሹ ይላል እንዴ አትዋሽ አትስረቅ አታመንዝር እኮ ነው የሚለው 10 ቃላት ትእዛዝ ይሄንን ነው የሚለው አንገት ላይ አንጠለጠልከው ትልቅ መስቀል ትሪ አንጠለጥላል ትሪ መስቀያ ያክላል ሳታምን መስቀል ታረጋለህ እንዴ ህይወቱ ሳይገባህ እንደ ሰባኪ ትሆናለህ አንተ ሳይገባህ እንዴት ማንን ታስተምራለህ ማይክሮፎን ይዘህ በየመድረኩ በየቤተክርስቲያኑ መድረኩ ዘራፍ ትላለህ ህይወቱ ሳይገባህ የመዳን ትርጉም ሳይገባህ ስለ ኢየሱስ ክርስቶስ ሳይገባህ አንገት ላይ ያለው ትሪ ማንጠልጠያ ያክላል መስቀል ወተደሞ ቤተክርስቲያን ሊያቃጥሉ ነው shame on you guys ማፈሪያዎች ናችሁ እምነቱን እንድንጠራጠር ያደረጋችሁ ነው ያላችሁት እውነት የኢትዮጵያ ኦርቶዶክስ ቤተክርስቲያን የአንድ ብሔረሰብ ብቻ ነው እንዴ ያንን እኮ ያስመሰላችሁ ነው ያላችሁት እኮ እኛ የናንተ አጃቢ ነበርን እንዴ የኦሮሞ ህዝብ እኮ የቤተክርስቲያን የማቃጠል እኮ አይደለም ሰጥቶኮ በመድሩ ላይ እኮ ነው እየሰራችሁ ያላችሁት እኮ እሱ እኮ አይደለም የኦሮሞ ህዝብ ጥያቄ የኦሮሞ ህዝብ እኮ የነጻነት ጥያቄ ነው በአገር የመኖር ጥያቄ ነው የክብር ጥያቄ ነው ያም ሳይገባችሁ እንደ ቆራት አላዝናላችሁ
ዛሬ ዲያቆን ቢኒያም ኢሳያስ የሚባል የጻፈው በኦሮሚያ ክልል አምቦ ከፍተኛ ብጥብጥ ተነስቷል በግርግሩም የአምቦ ቅድስት ኪዳነ ምሕረት ቤተክርስቲያን ለማቃጠል ጽንፈኛው ቡድን ቄሮ ከአምቦ ኢትዮጵያ ኦርቶዶክስ ተዋሕዶ ጋር ግብግብ ፈጥረዋል ያ ቤተክርስቲያን እኮ በንጉሱ ጊዜ የነበረ እኮ ነው በደርግ ጊዜም ነበረ አሁንም በኢህአዴግ ጊዜ አለ ትናንትና ያላቃጠለ ህዝብ ዛሬ ምን ለምንድን የሚያቃጥለው ደንቆራችሁ ሌላውን ደንቆሮ ለማድረግ አትሞክሩ የናንተ የኦሮሞን ህዝብ በቤተክርስቲያን ለማሸማቀቅና የሆነ እይታ ለመፍጠር ጩኸት የነጠቁኝ አይነት ለመጮህ እየሞከራችሁ ነው ያላችሁ ያ ደግሞ አይሳካም ትናንትና የተቀመጣችሁበት ወንበር ላይ ተዘፍዝፋችሁ የኦሮሞ ህዝብ ለማታለል አትሞክሩ የኦሮሞ ህዝብ ጥሏችሁ ሄዷል ኦሮሞ ስራ አለው ኦሮሞ የቤት ስራውን እየሰራ ነው ያለው የነጻነት ጥያቄ ነው የኦሮሞ ህዝብ እየጠየቀ ያለው የክብር ጉዳይ ነው እየጠየቀ ያለው የሀገር ባለቤትነት የመሬት ባለቤትነት ነው የኦሮሞ ህዝብ እየጠየቀ ያለው አንድ ቤተክርስቲያን የማቃጠል ያለ ማቃጠል አይደለም ባርሲ ዞን ዶዶላ ላይ ያደረጋችሁት ክርስቲያኑና ሙስሊሙ ለማጣላት የሞክራችሁ አልተሳካላችሁ ምክንያቱም እድሜ ለአባቶቻችን ነገሩን አረገቡት የሀገር ሽማግሌዎች እናንተ ግን ቤተክርስቲያኑ ተደብቃችሁ መሳሪያ ተተኩሶ ነበር ወደ ህዝቡ ወደ ኦሮሞ ህዝብ ጥይት ተተኩሶ ነበር ባበላ ባስጠጋ በሸሸገ መሬት ቆርሶ በሰጠ ጭራሽ ይሄኛ መሬት ነው ኦሮሞ ህዝብ መውጣት አለበት ስደተኛ ነው መሬት ቆርሶ በሰጠ ባበላችሁ የኦሮሞ ህዝብ ስደተኛ አደረጋችሁት ያሳፍራል በእውነት ወዴት እየተካሄደ ነው ያለው እውነት እናንተ ከኦሮሞ ህዝብ ጋር መኖር ትፈልጋላችሁ እውነት በግርግር አሁን ኦሮሞን ለነገሩ ያስደፈረን አብይ ነው ትልቁን ችግር ያመጣው ዶክተር አብይ ነው እኛም አጨብጭበን ተቀበልነው ልጃችን ነው ብለን መልሶ ዛሬ ዶክተር አብይ ኦሮሞን አረደ ያስደፈረን ዶክተር አብይ ነው ትናንትና ቲፒኤልኤፍ በነበረበት ሰዓት የናት ቀሚስ ተደብቀ የነበርክ ነፍጠኛ ዛሬ እንደ ጀግና ወጥተህ ቄሮ ልታላዝን ትሞክራለህ በሚስትህ ቀሚስርና በእናት ቀሚስ ተደብቀ የነበርክ ነፍጠኛ እድሜ ለአብይ ዛሬ ታጉራራለህ ወጥተህ ብርድ ስደት ላይ ቁጭ ብለህ መኖር አቅቶ እድሜ ለቄሮ ልጆች በደማቸው ባጥንታቸው ወደ አገርህ እንድትገባ ያደረገው ቄሮ ዛሬ በእናንተ ፊት ሰደባል ሌላው ጋዜጠኛ ሲሳይ አጌና የኢሳት ጋዜጠኛ ባልደረባዬ ጓደኛዬ ከዚህ በፊት ለመጀመሪያ ጊዜ ኢሳት ቴሌቪዥንን ልትቀላቀል በመከርክበት ሰዓት ላስ ቬጋስ ተቀምጠህ አናግሬህ ነበር ታስታውሰዋለህ ታቀዋለህ ለኡነት እንድትቆም ስለ ኡነት እንድትሰራ ነግሬህ አንተ ህሊናዬ ባመነበት ሙያዊ ስራዬን ነው ምሰራው ብለህ ቃል ገብተህልኝ ነበር ላንተ ትልቅ ክብር አለኝ አድናቆትም አለኝ ዛሬ ኢትዮጵያ ገብተህ የጻፍከው ጽሁፍ ያሳፍራል ያምቦ ወጣት መንጋ አይደለም መንጋ ልትለው አይገባም አንተን ከውጪ ያስገባ
ቄሮ ነው። ያንተን አለቃ ፕሮፌሰር ብርሃኑ ነጋን ያስገባው ቄሮ ነው። ትናንትና የኦሮሞ ህዝብን ሲገሉና ሲያስገድሉ ከነበሩት አሁን ስልጣን ላይ ያሉትን ሰዎች የቄሮን ትግል የጠለፉ ሰዎች ይቅር ብሎ የወሰዳቸው ይህ አንተ መንጋ የምትለው የዛ አካል የሆነው የኦሮሞ ህዝብ ልጅ የሆነው ቄሮ ነው። ልታፈር ይገባል። እንደ አይነት የወረደ ጽሁፍ ካንተን ያልጠብቅም። ለኡነት ቁም፣ ለሆድ ሳይሆን ለሆድህ አትቁም። ለህሊናህ ለሙያህ እጅህን አነስተ ቃል ለገባህለት ስራ ለኡነት ቁም። እንደነስዩም አይነት የአምቦ ምድር ላይ ኖረው የአምቦን እንጀራ እየበሉ የአምቦን ወተት ጠጥተው የአምቦ ህዝብ ተሸክሟቸው ያኖሯቸው መምህርነን ተብዬዎች ቀን ያፈራረደናል። ሌላው ጠቅላይ ሚኒስተር አብይ መደመር በአምቦ ህዝብ ውርደት ገጥሟቸዋል። የአምቦ ህዝብ ለኃይለ ሥላሴም አልተንበረከከም፣ በደርግ ሰዓትም አልተንበረከከም፣ ለቲፒኤልኤፍ ስርዓትም አልተንበረከከም። ዛሬም አፈደማ ነው የሚባለው ወይም በሚያምር ቋንቋ የኦሮሞ ህዝብን ለመሸንገል የሞከረው ሚስተር መደመር ዛሬ አምቦ ላይ ውርደት ገጥሞታል። የኦሮሞ ህዝብ ዝም ቢል ጅል ሆኖ ጥያቄውን ረስቶ የሚያበረቀርቅ ሁሉ ወርቅ መስሎት አይደለም። የኦሮሞ ህዝብ የተነሳበትን ያውቃል፣ የት እንደሚደርስም ያውቃል። ልጃችን ነው እስኪንመልከተው እስኪ ጊዜ እንስጠው ተብሎ የኦሮሞ ህዝብ ዝም ብሎ አደመጠ። ጊዜ እንስጠው ልጃችን ነው ሲባል ጭራሽ የኦሮሞ ህዝብ ጥያቄ ያ ሁሉ የሞተበት ከ5000 በላይ ሞተበት የኦሮሞ ህዝብ ጥያቄ ውሃ እንዲበላውና የኦሮሞ ህዝብ ላይ ማስፈራራትና ስድብ የዶክተር አሻግሬን ሐውልት ያጎቱ ይሁን ምን ይሁን የሚኒሊክንና የኃይለ ሥላሴን ሐውልት ቤተ መንግስት ተቀለለ። እንባሮቱም ሳን ያንጠለጠለ ኃይለ ሥላሴ የኦሮሞ ህዝብን እጅና ጡት የቆረጠው ሚኒሊክ በኦሮሞ ምድር ላይ ሲተከል የኦሮሞ ህዝብ ዝም ብሎ አደመጠ። የኦሮሞ ህዝብ ራሱን እየተመለከተ እየተነጋገረ ነበር። በቃን አለ የኦሮሞ ህዝብ፣ በቃን። ዶክተር አብይ አንተ ኦሮሞ ህዝብን አትወክልም ሂድልን አሉት። ሂድልን። ዛሬ አምቦ ላይ የነበረው ይሄ ነው። አብይ ነፍጠኛ ነው ነው። ስለዚህ ያምቦ ህዝብ ያለው መሪያችን ጃልመሮ ነው፣ መሪያችን ጃልሰኝ ነው፣ መሪያችን ጃስ ጎሊሶ ነው የሚያሉ አደባባይ ላይ ወጣው ሲናገሩ ነበር። አብይ ገዳይ ነው፣ አብይ ውሸታም ነው፣ አብይ ነፍጠኛ ነው። የኦሮሞ ህዝብ ይሄንን ያለው ነው። ምክንያቱም የኔ ልጅ ነው ብሎ ያስቀመጠው ያየው ወይም መሪ ነኝ ብሎ የተቀመጠው አብይ ዛሬም ስለ መደመር ስለ ገናናዋ ኢትዮጵያ ያወራልናል። ከ5000 በላይ የሞተበት ትግል በዶክተር አብይ አይን ኢምንት ነው፣ ምንም አይደለም።
ለመቶ ምናምን አመት የታገሉ ትግል የኦሮሞ ህዝብ ሲሞትበት ሲዋረድበት የነበረው ትግል በዶክተር አብይ ምንም ነው ጭራሽ አመራሮችን ቃስ በቃስ ድመት ልጇን ተበላለች እንደሚባለው ለመብላት ተዘጋጅቷል የኦሮሞ ህዝብ ዳር እስከ ዳር ባንድ ቃል ተናገረ አንፈልግህም ከዚህ በፊትም ስንናገር የነበረው ይሄንን ነው እንዲህ ስንወተን ስንናገር ኦፒዶ ያሰማራቻቸው አንዳንድ ተላላኪዎች የሚከፈላቸው ሲሰድቡን ነበር ኦፒዶ በየትኛው ሚዛን ቢሆን የኦሮሞ ህዝብን ጥያቄ የመመለስ አቅምም ብቃትም ችሎታውም የለው ምክንያት ሙርከኛ ነው ሙርከኛ ብቻ ሳይሆን 7% የሌላ ብሔር ተወላጅ ያለበት ነው ትናንትና ቲፒኤልኤፍ ገደለ ቲፒኤልኤፍ ጥጥ ቆረጠ ቲፒኤልኤፍ እግር ቆረጠ ለበበለ ኦሮሞ ሁሉ ነገር ወደ ቲፒኤልኤፍ ማላከኩ ትክክል አይደለም ዛሬ እኮ እየገደሉት ያሉት ቲፒኤልኤፎች እኮ አይደሉ ትናንትና መግደል የለመደ ዛሬም እየገደለን ያለው ወደ ሁሉ ነገር ወደ ቲፒኤልኤፍ አሻግሮ እየገፉ ሰዎቹ ጻድቅ ሆኖ ለመቀመጥ እየሞከሩ ነው ያሉት ዛሬ ኦሮሚያ እኮ በመላው እስር ቤት የኦሮሞ ልጆች እኮ እየተሰቃዩ ነው ያሉት ከ40,000 በላይ ኦሮሞ እኮ ታስሯል የኦሮሞ ልጅ ምንድነው መከራው ምንድነው ኃጢያቱ ኦሮሞ ነኝ ስላለ ያቺ ገናና ኢትዮጵያ በዶክተር አብይ ጭንቅላት ውስጥ የተሰራችውና በአንድነት ስር እናምናለን እንደሚሉት ነፍጠኞችን የሚያወሩት የኦሮሞ ህዝብ እኮ የሞተው ለቀየው ነው የኦሮሞ ህዝብ እኮ የወደቀው ስታንትናም ሲል ነበር አባቢያን ኦሮሞ ነው አባቢያን ኦሮሞ በሚያምር ቋንቋ በመሸንገል የኦሮሞ ህዝብን ትግል ለማምከን መሞከር ስህተት ነው መደመር መቀነስ መጨመር ይያልክ የኦሮሞ ህዝብን አታታል የለም በቃ ኦሮሞ በቃኝ አለ ቁማርህን አቁም ብሏል ድምጻዩ እስኪን ዜማ እንስማው ዜማውን መለስበታለሁ ካለኝ ከሰዓት አንፃር ፕሮፌሰር ብራኑ ነጋ በጥቂት ወንበዴዎች በጥቂት ዱርዬዎች ሀገራችን አትተራመስም ማሉ
በጥቂት ዱርዬዎች በጥቂት ወንበዴና ዱርዬ የሚሉት ያው ቄሮን ነው። እኚህ ሰውዬ በ1997 ዓመተ ምህረት እንደው በዚህ አጋጣሚ ልናገር መፈልገው ነገር አለ። እሳቸውና ደበበሸቱ I think ደበበሸቱ ይሄ አርቲስቱ ታስሮ በወያኔ ታስሮ የነበረው ማለት ነው 22 አካባቢ ቢሮ ነበራቸው። ሰይፈ ነበልባል ጋዜጣ ላይ በመንሰራበት ሰዓት ጋዜጣዊ መግለጫ ይሰጥ ነበርና ያንን ጋዜጣዊ መግለጫ ለመከታተል አራራ ሆቴል እንሄዳለን። በሄድንበት ሰዓት ጋዜጣዊ መግለጫ ለሁሉም ጋዜጠኛ ወረቀት ይበተን ነበርና ያንን ወረቀት ደርሶን ጋዜጣዊ መግለጫውን ከተከታተልን በኋላ ጨርሰን ሐሙስ ዕለት ነው እኛ ሐሙስ ማታ ነው ማተሚያ ቤት የምንገባው አርብ ጋዜጣው ለማድረስ ማለት ነው። ተሯሩጠን ያንን መግለጫ እንሰራዋለን። ልብ በሉ ያቺ መግለጫ የሆነ ቦታ ላይ ሁለት ፊደል ገደፍን ወይም ሳት ምንድነው ይባላል ሚስቴክ ተፈጠረ። ሁለት ቃላት ሁለት ፊደል the next day ምርጫ ቦርድ ተሾመ መንገሻ ምርጫ ቦርድ ኃላፊ በነበረበት ሰዓት የሆነ ውዝግብ ነበርና እኚሁ ሰውዬ ድጋሚ ከተቋሚዎች ጋር በመሆን መግለጫ ለመስጠት ሌላ ቦታ ይጠሩናል። ስንሄድ ሁለቱ ሰዎች ፕሮፌሰር ብርሃኑ ነጋና ደበበ ይጠሩኝና እናንተን ብሎ አማርኛ ጸሐፊ የተጠቀሙትን ቃላት መናገር ስለማልፈልግ እጅግ የወረደ አስጠያፊ ለኦሮሞ ህዝብ ያላቸው ንቀት ያሳዩበት ሰዓት ነበር። አላልኩም ካሉ በህይወት ስላለሁኝ መነጋገር እችላለሁ። ዛሬም ይባስ ብለው እኚህ ሰውዬ ኢትዮጵያን እናድናለን። ከማን ነው ኢትዮጵያን የሚያድኑት? የትኛው ወራሪ መጣ? የትኛው ኢትዮጵያ ግዑዝ ነገር ነው ወይስ ኢትዮጵያ የሆነ ህንጻ ነገር ነው? ኢትዮጵያን ከማን ነው የሚያድኑት? 40 ሚሊዮን ኦሮሞ እኔ አልፈልግም ካለ የሳቸው ኢትዮጵያ የትኛው ይሆን? ትግራይ ክልል በሯን ዘግታ ቁጭ ብላለች። የትኛው ኢትዮጵያ? ብሔረሰቦች የክልል ጥያቄ ያነሱ ባለበት ሰዓት የሳቸው ኢትዮጵያ የትኛው ይሆን? ሳቸው ግድ ቤተ መንግስት ውስጥ እንደፈለጉ ስለሚምነሸነሹ እንደፈለጉ ይገባሉ ይወጣሉ። ምክንያቱም የሳቸው ደስታ የኦሮሞ ህዝብ ጥያቄ ሲኮላሽ የኦሮሞ ህዝብ ጥያቄ በኢትዮጵያ አንድነት ስም በበሰበሰችው ባረጀችው ኢትዮጵያ ስም የኦሮሞ ህዝብ ጥያቄ እንዲሸፈንና የሳቸው ዓላማ ግብ ከመታ ኢትዮጵያ ትልቅ ነች ማለት ነው። ያ ደግሞ በእኛ ሬሳ ላይ ይሆናል። አይሆንም። የኦሮሞ ህዝብ ያልቃል እንጂ የትናንትናው ኢትዮጵያ ተመልሳ አትመጣም። የግዳዮቻችን የአምባገነኖች ኢትዮጵያ አትመጣም ተመልሳ። የትኛውም ብሔረሰብ አይፈልገውም። የወደፊቷን ኢትዮጵያ በጋራ እንገንባ ከሆነ እሰየው። እሳቸውና ዶክተር አብይ የሚያላዝኑት ኢትዮጵያ ከሆነ ደግሞ እናንተን ይዛችሁ ይጣፋል ነው። ፕሮፌሰር መራራ ጉዲና እድሜያቸውን ያርዝመውና ቤተ መንግስት የሚኒሊክ ቤተ መንግስት የገባ ኦሮሞ ወይ ራሱ ይጣፋል ወይም ኦሮሞን ይዘው ይጣፋል ነው ያሉት። ትክክል ነው። ያየን ያለነው ይሄንን ነው። ራሳቸውን ይዘው እየጠፉ ነው ያሉት። ኦሮሞ ደግሞ መንቃት አለበት። አሁንም ከምንም ጊዜ በላይ አንድነቱን ማጠንከር አለበት። ይሄ ሁሉ የሚያላዝነው
አንተን ለመቅበርና አንተን ለማዋረድ ነው 50 ዓመት ሙሉ የተነበራችሁ ይያሉ ዛሬ የሚያላግጡብን ያንን ዳር ለማድረስ የኦሮሞስ አንድነቱን ማጠንከር አለበት ጀነራል ታደሰ ብሩኮ ከሞላበት ቤት ከተረፈ ጀነራልነት ትልቅ ቦታ ባነበረበት ሰዓት ሁሉ ነገር እርግፍ አድርገው ስለ ማንነታቸውና ስለ ክብራቸው የወጡ ሰው ናቸው ዛሬ ደግሞ ስለ ኦሮሞና ስለ ኦሮሚያ የቆሰሉ አካላቸው የጎደለ ህሊናቸው የቆሰለ ማአት ኦሮሞች ባሉበት ሰዓት እነዛን ሰዎች መልሰን አንግደላቸው የኦሮሞ ህዝብን ጥያቄ አክብረው ኦሮሞን አክብረው መኖር የሚፈልግ ካለ አሁንም የኦሮሞ ህዝብ እጁ የተዘረጋ ነው አቅፎ የመኖር አብሮ የመኖር ፍላጎት አለው ኦሮሞን እየነከስክ ኦሮሞን እየገደልክ ኦሮሞን እያሸማቀቅ እኖራለሁ ካልክ ማንንም አይቀበልህም ትናንትና ሚኒሊክ ጡት ቆረጠ ብለን የዛሬ 100 ዓመት ስናወራ የዘመን ልዩነት የትውልድ ልዩነት ዛሬ በ21ኛው ክፍለ ዘመን ዶዶላ ላይ እጅ ተቆረጠ የኦሮሞ ልጅ እጅ ተቆረጠ መልሰው የቆረጡ ሰዎች ሚዲያ ስላላቸው ፕሮፓጋንዳቸው ሃይ ስለሆነ ጩኸቴን ነጠቀኝ ብሎ ይጮሃሉ ኦሮሞ ከሌን ገደለ ኦሮሞ እንዲያደረገ ራሳቸው ገለው መልሰው ሌላ ነገር ያወራሉ ፕሊዝ ስለዚህ የኦሮሞ ህዝብ የሃዲግን ከግሩ መንቀል አለበት ምንም አይነት ጥገና ያስፈልገው የሃዲግ መውረድ አለበት መባረር አለበት ለዛች ሀገር ሰላም እኩልነት ነፃነት ፍትህ እንዲመጣ ከፈለጋችሁ የኦሮሞ ህዝብ የኦሮሞ ወዳጅ አጋር በጋራ መቆም አለባችሁ ዛሬ ቅማንት እየሞተ ነው ቅማንት እያለቀ ነው ስለ ቅማንት መጮህ አለብን ስለ ራሳችን መጮህ አለብን ስለ ተበደሉ ህዝቦች መጮህ አለብን ፍትህ ለሚፈልጉ ድምጻችንን ማሰማት አለብን ሌላው ስለ ጀዋር መሐመድ ወጣት ነው በሳል ነው ጀዋር መሐመድ ጀዋር መሐመድ ላይ አነጣጥረው የሚመስል ነገር ኦሮሞን በዚህ በኩል የሚሰድብ ነገር እየሰሩ ነው ጀዋር አሜሪካዊ ነው ስለ የአሜሪካ ፓስፖርት ይዞ ሀገራችን እየበጠበጠ ነው ይውጣልን እንደ ዶክተር ፕሮፌሰር ብርሃኑ ነጋ ማን ነው አሜሪካዊ አይደለም እንዴ የሳቸው ፓስፖርት ማን የፈቀደላቸው አንዳርጋቸው ጽጌ እንግሊዛዊ አይደለም እንዴ ታማኝ በየነ ወጥቶ ስለ ኢትዮጵያ የሚጮህ አሜሪካዊ አይደለም እንዴ የጠቅላይ ሚኒስተሩ ባለቤት ወዘሮ ዝናሽ አሜሪካዊ አይደለችም እንዴ ስለዚህ ይሄ ሁሉ ከኢትዮጵያ ፖለቲካ ውስጥ ገለል ማለት አለባቸው የጀዋር መሐመድ ብቻ አይደለም ጀዋር መሐመድ እኮ ወደድክም ጠላህም ፒቲሽን አላሰባሰብክ ምንም የሚመጣ ነገር የለም ጀዋር መሐመድ በቀዮ ነው ያለው በቤቱ ነው ያለው በመድሩ ነው ያለው በኦሮሞ ህዝብ ቅፍ ውስጥ ነው ያለው የኦሮሞ ህዝብን ምን አርገ ትለዋለ ጀዋር መሐመድ ልጅህን አባርልኝ የኦሮሞ ህዝብ ደግሞ ወዶ አቅፎ ዳር እስከ ዳር ልጃችን ነው ብሎ ተቀብሏል ጀዋር መሐመድ የትናንትናውን ስርዓት እንዲቀጥል ስላልፈለገ እንቅፋት ስለሆነባችሁ በዛም በዚህም በመጮህ ጀዋርን አደናብራችሁ ለማስወጣት ጀዋርን ለማስከሰስ ጀዋር ላይ የሚደረግ ዘመቻ አይሳካም ሚሊዮን ጀዋሮች አሉ የኦሮሞ ህዝብ ከጀዋር በፊት ያልቃል እንጂ ጀዋርን ማግኘት አይቻልም ይሄን እንድታውቁ ፈልጋለሁ በዚህ አጋጣሚ ለጀዋር መሐመድ ላስተላልፍ የምፈልገው የኦሮሞ ህዝብ ወጥቶ ያለቀበት ትግል በጋራ እጅ ለእጅ ተያይዘን ይሄንን ትግል ዳር እንድናደርስ በወደቀው አጥንትና በፈሰሰው ደም እንጠይቀሃለን የኦሮሞ ድርጅቶች ወደ አንድ መጥተዋል እሰየው ደስ የሚል ነው
ድሮም ስንፈልገው የነበረው ስንጮህበት የነበረው ይሄ ነው ስለዚህ የኦሮሞ ድርጅት ላይ መጮህና እንደ ቁራ ማላዘን ትርጉም የለውም መሳለቡ ኦሮሞን ለማሳነስ መሞከሩ የኦሮሞ አክቲቪስቶች ላይ ማንጓጠጡ ምን ማለቱ ጉንጭ ማልፋት ካልሆነ በስተቀር ፋይዳ ያለው የሆነ የሚያረጋ ነገር የለም የኦሮሞ ህዝብ ካልነካችሁት አቃፊ ነው የኦሮሞ ህዝብ ቆርሶ መሬት ሰጥቶ የሚያኖር ህዝብ ነው ስለዚህ ዶክተር አብይ የተሸወደው መልካም ዶክተር አብይ የተሸወደው በስሩ የሰገሰጋቸው ቤተ መንግስት የሞላቸው ሰዎች እየሰማ የሚያደርገውና እሱም ድሮውንም ሰቦንማ ኦሮሞማ ውስጡ ስለሌለ ምላሱ ላይ ብቻ ስላለች ኦሮሞን ለማታለል ሞክሯል ባለቤቱን ካልናቋጥሮና አይነቀንቁም ሆነና ዶክተር አብይ የኦሮሞ ህዝብን አስደፈረ የኦሮሞ ህዝብን አስናቀ ዛሬ ዳር እስከ ዳር እንደ ቁራ የሚጮሁበት ኦሮሞ ላይ የዶክተር አብይ ውጤት ነው የኦሮሞ ህዝብ ደግሞ ወደ አንድ መተሃል አሁንም ደግሞ አንድነትን አጠናክረህ የራስህን ትግል ማጧጧፍ ነው ያለበት በውስጥህ ያሉ የሌላ ብሔረሰቦችን እንደራስህ እንድትመለከት እንጠይቃለን ጉዳት እንዳይደርስባቸው መጠበቅ አለበት ከዚህ በፊት እንደነበረው ባለፈው በነበረው ትግል ላይ በኦሮሚያ ውስጥ ያሉ ብሔረሰቦች እንዳይነኩ ስትጠብቅ ነበር አሁንም እንድትጠብቅ እንጠይቃለን ትግላችን ብሔረሰቦች ሌላ ህዝቦች ላይ አይደለም ትግላችን ከስርዓት ጋራ ነው ከኢህአዲግ ስርዓት ጋራ ነው ስለዚህ የኦሮሞ ህዝብ ፊትህ ወደ ስርዓቱ ነው እንጂ እዛው ውስጥ ባሉ ብሔረሰቦች ላይ አይደለም ይሄንን ነገር የኦሮሞ ህዝብ እንዲያውቀው ሌላውም እንዲያውቀው ስለምፈልግ ነው ስለ በመጨረሻ ስለ ፍንፍኔ ጉዳይ ባላደራ ብሎ ነገር የለም ባለቀይነን ስለ ምድራችን ነው የጮሆን ያለ ነው ትግስት ይበቃል ምድራችንን ቆርሰን ለማንም አንሰጥም ማንም አይኖርም ይያልን አይደለም ዛውስጥ ያሉ የተለያዩ ብሔረሰቦች የመኖር መብት አላቸው ግን እየጠየቅን ያለ ነው ባለቤት ነን የቀዩ ባለቤት ነን ባለቤትነታችንን ማንንም ሊነፍጋ አይገባም ምድራችን ነው በማንኪያ ወይም በሆነን በምንአብ ነገር መጥቶ ማሐከል ኦሮሚያ ላይ የተቀመጠ ምድር አይደለም የነሙና የነገላን የናብቹ ምድር ነው ይህ ደግሞ ሊከበር የሚገባ ምድር ነው የኦሮሞ ህዝብ ቀይህን ማስከበር የምትችለው አንተ ነህ ስለዚህ ይሄንን ማለት ፈልጋለሁ ጠቅላይ ሚኒስትሩ በየቦታው እየዞሩ ትልቅ ውርደት እየገጠማቸው ነው በአንድ አመት ተኩል ውስጥ እንደዛ አይነት ተቃውሞ በጣም የሚገርም ነው ድሮም መጀመሪያም የጆሌ አባገዳ ተብሎ ነው የኦሮሞ ህዝብ አፉን ለዘግቶ የተቀመጠው የነበረው የአባገዳ ልጅም ይሁን የማንም ልጅ እኛ በሰው ሳይሆን በስርዓት ላይ ነው የህዝብ ያመጻ ያለው ስለዚህ አሁንም በሚያምር ቋንቋ የኦሮሞ ህዝብን መሸንገል አያስፈልግም አምቦ ላይ ዛሬ ትልቅ ተቃውሞ ገጥሟቸዋል አምቦ የሚንበረከክ ህዝብም አይደለም ስለዚህ የኦሮሞ ህዝብ የኦሮሞ ወጣት ክብር ምስጋና ይግባህ እንላለን መበርታት ነው መጠንከር ነው የሚያስፈልገው ኢህአዲግ መሄድ አለበት አው አቶ ታዬ ደንዳ ይሄን እንድናገርና ላብቃ በኤልቲቪ ላይ ባደረገው ንግግር ጋዜጠኛዋ እናንተ ተለውጣችኋል ወይ የኦሮሞ ህዝብ ይቅር ብሎ አቅፎ ይቅር ብሏችኋል እንዴት እናት ይቅር ያላችሁ ህዝብ እናት መልሳ እንዴት ታለቅሳለች እንዴት በኦሮሞ ህዝብ ላይ ሰራዊት ልካላችሁ ብላ ጠይቀው ነበር
እንዴት ትገላላችሁ? አቶ ታዬ ኦፒዶዎች መቼም ምን አይነት ጭንቅላት እንዳላችሁ እግዚአብሔር ይወቀው። ከቲፒኤልኤፍ ስርዓት ሞት ቀንሷል። 4 ምናምን ነው የሞተው። 4 ቁጥር እኮ አይደለም፣ የሰው ልጅ እኮ ነው የሞተው። አንድስ ለእንዴት ይገደላል የኦሮሞ ህዝብ? የኦሮሞ ህዝብ ማረፍ በሚገባበት ሰዓት፣ የኦሮሞ ህዝብ መማር ወደ ስራ መነገድ በሚገባበት ሰዓት የኦሮሞ ህዝብ እንዴት ትገሉታላችሁ? ጆሌ አባገዳ ስልጣን ላይ ያለ በሚባልበት ሰዓት፣ ጆሌ አባገዳ ስልጣን ላይ ያለ በሚባልበት ሰዓት እንዴት ኦሮሞ ይገደላል? አቶ ታዬ 4 ነው ምናምን ነው የተገደለው። ቀለል አድርገው 4 ነው ምናምን የተገደለው። እኛ ተቀይረናል፣ ተለውጠናል። አዎ እውነት ነው፣ ተለውጠዋል። የተለወጡት በልብስ ተለውጠዋል። ቀጫጫ የነበረው የኦፒዶ ሰው ዛሬ ቦርጫም ሆኗል፣ ሆዳም ሆነው ባለ መሬት ባለ ሱፍ ናቸው ዛሬ በአሁን ሰዓት። እውነት ነው፣ ተለውጠዋል፣ ራሳቸውን ለውጠዋል። ህዝባችን ግን ሞት፣ ስቃይ፣ እስራት፣ እንግልት አልቆምለትም። ኦሮሚያ ዛሬ በኮማንድ ፖስት እየተዳደረች ነው ያለችው። የወለጋ ህዝብ በኮማንድ ፖስት በሚያለው ሰራዊት እየተደፈረ እየተገደለ ነው። ጉጂ ከነ ቤተሰባቸው ከነ ቤታቸው ከነ እንስሳቸው በእሳት እየተቃጠሉ ነው። መከላከያ ሰራዊት እያቃጠለ ነው፣ እየገደለ ነው፣ እየደፈረ ነው ያለው። እውነትም ተለውጠዋል እነኚህ ሰዎች። ጆሌ አባገዳ ተለውጠዋል። ድሮንም እኮ ወደ ስልጣን የመጣው የኦሮሞ ህዝብ ጥያቄ ኦሮሞን ገብ የሚያደርገው በኦሮሞ ስለሆነ የኦሮሞ ህዝብን ትግል ለማኮላሸት ኦሮምኛ ተናጋሪ ሰዎች ስልጣን ላይ እንዲቀመጡ ተደረገ። የኦሮሞ ህዝብን ለተወሰነ ጊዜ ገብ አድርገውት ነበር። የተዳፈነ እሳት ንፋስ ሲያገኝ እሳቱ መገለጡ አይቀርምና መቀጣጠሉ አልቀረም። ይሄው ተቀጣጠለ። አንድ ሆዳደሮች ደግሞ በተለያየ ቦታ ላይ ተሰግስገው ኦሮሞን ሆዳቸው በልጦባቸው የኦሮሞ ህዝብን ሲሸጡ ነበር። ይሄው ሁሉ ውርደትና ሞት ለኦሮሞ ህዝብ ያመጣ ነው እኛው ኦሮሞዎች ነን። ራሳችን ላይ እንዲጨፍሩ ሰዎችን ያስደረግነው እኛው ኦሮሞዎች ነን። በቀያችን እንድንደፈርም በቀያችንም እጃችን እንዲቆረጥ ያስደረግነው እኛው ኦሮሞዎች ነን። ሁሉ ነገር ወደ ቲፒኤልኤፍ እየተገፋ ቲፒኤልኤፍ የኦሮሞን ትግል ለመስበርና ለመምታት ሲፈለግ አይን የሆኑ ድርጅቶችን ለመምታት ሲፈለግ ሸኔ ቀጠለ። ከዛም በኋላ ደግሞ የሆነ ስም መጡ። ውጪ ፌስቡክ ላይ ቁጭ ብለው እንደ ቁራ ሲጮሁ የነበሩ ሰዎች ዛሬ የኦፒዶ ባለስልጣን ናቸው። ኦሮሚያ ውስጥ ገብተው ኦሮሞን ወጣቱን ሰቦኑማ የሚሰማቸው ነው ወጣቶች እያሳፈሱ እያሳሰሩ ነው ያሉት። ሽማግሌዎቻችን እንዳይከበሩ ለ40 ዓመትና 50 ዓመት የታገሉ ሰዎች ትግላቸው ውሃ እንዲበላው እኛው ራሳችን አድርገን መልሰን ዛሬ እናለቅሳለን። ከአፋችን ለነጻነትና ለክብር እንድንቆም ጥቂት ሲቀረን አፋችን መጉረስ ወደ አፋችን ያደረስነውን ምግብ ወይም ነጻነት በልጆቻችን ተነጠቀን። ዛሬም የኦሮሞ ልጅ እየደማ ነው። ዛሬም የኦሮሞ ልጅ ያለቅሳል። ዛሬም አደባባይ የኦሮሞ ህዝብ ይጮሃል። አንድ በአንድ ሊፈጁን ይሞክራሉ። ዲናራስ የጃልመሮ ምክትል የሆነው ልጅ በሽምግልና እንዲገባ ከተደረገ በኋላ ያው ገለውታል። ቀጣይ ጀዋር ነበረ። ጀዋርን ከገደሉ በኋላ ወደ አቶ ዳውድ ኢብሳ ይመጣሉ። ከዛን ወደ ፕሮፌሰር መረራ ጉዲና ይመጣሉ። ከዛም በኋላ ምን ይሆናል? የሚፈልጓትን ኢትዮጵያዊነት በላችን ላይ ያደርጋሉ ማለት ነው። ዛሬ እኮ
ጀዋር ይውጣልን ከሀገራችን ጀዋር እንደዚህ ይሁንልን ጀዋር ዲሲ ወጥተው ሼሞኒው ጀዋር ሲሉ የነበሩ ሰዎች ህልማቸው እኮ ስለተቀጨ እኮ ነው ህልማቸው ስለተቀጨ ነው ኦሮሞ ተረኛ ነው ኦሮሞ ስልጣን ላይ ያለ ልባቸው ያውቃሉ እኮ ኦሮሞ እየተገደለ ኦሮሞ እየተሰቃየ እንዳለ ዛሬም ኦሮሞ እስር ቤት ውስጥ እየተንገላታ እንዳለ ልባቸው ያውቃል ለምን ሌላ ኦሮሞን ጆሮ ለመድፈንና የኔ ሰው ነው የተቀመጠው ስልጣን ላይ ብሎ ዝም እንዲል አንደርግራውንድ መሬት ለመሬት ግን እነሱ ኦሮሞን ያያረዱ ሌላ ስራ እየሰሩ ነው ያሉት እና አብይ የነሱ ሰዎች ኦሮሞን የሚጠፋበትን ኦሮሞ የሚኮላሽበትን ነገር እየሰሩ ነው ያሉት ይሄ ነገር ሊታሰብበት ይገባል ዛሬም ምን ነው ነገር ኦሮሞ ተጠናክረ ትግልን አበርትተህ አንድ ሆነ ተነስተ ይሃዲግን ከላህ ላይ መመንገል አለበት ይሃዲግ መውረድ አለበት ይሃዲግ የሚባል ድርጅት መጥፋት አለበት የኦሮሞ ህዝብ የአገር ባለቤትነቱን ማረጋገጥ አለበት ከማንም ፍቃድ አንጠይቅም ዛሬ ጭራሽ ኢትዮጵያን እናድናለን ኦሮሞ ትናንትና በደሙ ያችን ሀገር እንዳልጠበቀ ዛሬ ኦሮሞ አፍራሽ ሆነ ዛሬ ኦርቶዶክስ ቤተክርስቲያን ኦሮሞ አቃጣይ ሆነ እና አቡነ ጴጥሮስ ማለት የኦሮሞ ልጅ ነው መገርሳ ነው እና መገርሳ እና አቡነ ጴጥሮስ ጥይት በደረታቸው ለጥይት የሰጡ ኦሮሞች ቤተክርስቲያንን ያቆዩ ኦሮሞች ዛሬ ኦሮሞ ቤተክርስቲያን አፍራሽ ነው በሚል ፕሮፓጋንዳ ኦሮሞ ላይ ይነዛ አቡነ ጴጥሮስ በላይ ለኦርቶዶክስ ቤተክርስቲያንና ለእምነቱ የሞታል አቡነ ጴጥሮስ መገርሳ የሰላሌ ኦሮሞ ነው ከነደጀኔ ቡልቶ ከነ አብዲሳ አጋ የበለጠ ኢትዮጵያዊ ያለ እንዴ ኢትዮጵያን እናድን የሚባለው ከማን ነው ኤሮኮ 20 ሚሊዮን 30 ሚሊዮን የኦሮሞ ልጅ ወጣት ነው የታደርሰዋለ ኤሮን ጠልታ ኢትዮጵያ ልትወድ አትችልም ልጁን ጠልታ አባቱን አትወድም ቆም ብላችሁ አስቡ ጀዋር ነገ የኢትዮጵያ መሪ ሆኖ አርፋችሁ እንዳትቀመጡ የዛን ጊዜ ኢትዮጵያ እንገባም ትሉ ይሆን እስኪ እናያለን ጀዋር ምን አልባት የኢትዮጵያ መሪ ቢሆን ኢትዮጵያ እንገባም እንዳትሉ አለራችሁ እንደው በመዳህን ያለም እንዳትሉ እንደው የዛን ጊዜ ዲያቆናት ሁሉ መቼም ምን በህልማችሁ ወይም ጀዋር በህልሙ ቤተክርስቲያን አቃጠለ እንዳትሉ ያ ውሸት ስለምትጽፉ በውሸት የታነጻችሁ ስለሆናችሁ በክፋት የታነጻችሁ ስለሆነ የምታወሩትም የምትጽፉትም ውሸት ስለሆነ ያው መዋሽታችሁ አይቀርም ብዬ ነው እንዴት የኦሮሞ ህዝብን በ77 በራብ እኮ ኦሮሚያ እኮ አልተመታችም የኦሮሞ ምድር እኮ የኦሮሞ ህዝብ ተረወ እኮ አያውቅም የሚመጡበትን ሰዎች እኮ ከሌላ አካባቢ ሲመጡ አቅፎ ደግፎ ተሸክሞ አብልቶ ሰው አድርጎ መሬት ቆርሶ ልጁን ድሮ ያኖረ ህዝብ እኮ ነው ዛሬ እንዴት ኦሮሞ በ21ኛው ክፍለ ዘመን እጁ ይቆረጣል እንዴት ኦሮሞ በኦሮሞ ህዝብ ላይ እጃችሁን ዘረጋላችሁ በእውነት ያሳዝናል እኛ የማንም ህዝብ ጠላቻ የለንም ያማራም በለው የሲዳማም በለው የሃዲያ የከምባታ የሌላ ብሔረሰብም ተወላጅ ቢሆን እንወዳለን እናቅፋለን በመድራችን ግን ቀልድ የለም አንደራደርም ህፃናቶች ቀብረናል ማለት ነው ህፃናቶችን ቀብረናል
ደጋግመን ስንል የነበረው ምንድነው? ኦሮሚያ ላይ ስትሮጥ አጥንቱ ይወጋሃል። ኦሮሚያ ላይ ስትራመድ የፈሰሰው ደም እሳት ሆኖ ያቃጥልሃል። ኦሮሚያ በደም የጨቀየች ነች። በልጆቻችን አጥንት የቆመች ሀገር ነች። ወደድክም ጠላህም ዛሬም ኦሮሚያ የጆሌ አባገዳ አለ በሚባልበት ሰዓት 67 ኦሮሞዎች ወደ 80 የሚጠጋ ኦሮሞዎች ተገለዋል። ዛሬ የኦሮሞ ልጅ ስልጣን ላይ አለ፣ አብይ ስልጣን ላይ አለ፣ ለማ መገርሳ ስልጣን ላይ አለ በሚባልበት ሰዓት ጭራሽ ባህር ዳር ያለ ወይም ጎንደር ያለ አንድ የአማራ ባለስልጣን ፍንፍኔ ያለውን ኦሮሞ ሊያስፈራራ ይሞክራል። እዚህ ደርሰናል። ምናልባት ፍንፍኔ የሚገርመው የገምሹን የኮንስትራክሽን ዕቃ ሲቃጠል አዲስ አበባ ላይ የአማራ ባህልና ምናምን ይገነባል በፍንፍኔ ምድር ላይ። ትዕግስትም ልክ አለው ጎበስ፣ ትዕግስትም ልክ አለው። አንዳንድ የአማራ ተወላጆች እኔ ምስኪኑ የአማራ ህዝብ ምንም የማያውቀው ምስኪኑ የአማራ ህዝብ እንዳይኖር አታድርጉት፣ እንዳይኖር አታድርጉት። 20 ሚሊዮን ወይም 15 ሚሊዮን የሚጠጋ ባለፈው ህዝብና ቤት ቆጠራ መሰረት 15 ሚሊዮን የሚሆን አማራ ኦሮሚያ ውስጥ አለ። አስቡላቸው ለነሱ ተናግረናል። አስቡላቸው ለነሱ። እናንተ ባመጣችሁት ጦስ እነሱ በሰላም እንዳይኖሩ አታድርጓቸው። እንጨት ተሸክማ እንጨት ፈልጣ ሸጣ የምታድረውን ምስኪን የአማራ እናት እንድታለቅስ አታድርጓት። ተምሬ ነገ ሰው ሆናለሁ ብሎ የሚወጣውን የአማራ ወጣት ህፃን ለማስፈጀት አትሞክሩ። አፋችሁን ሰብስቡ። ምትታገሉ ከሆነ ስርዓቱን ታገሉ። የኦሮሞ ህዝብን ግን ለቀቅ አድርጉት። አማራ እንደዚህ ነው፣ ኦሮሞ እንደዚህ ነው፣ እንደዛ ነው እያላችሁ በህዝቦች መካከል ልዩነት ፈጥራችሁ ህዝብ እንዲገዳደል አታድርጉ። እኛ ትግላችን ከስርዓት ጋር ነው፣ ከአማራ ህዝብ ወይም ከሌላ ህዝብ ጋር አይደለም፣ ወይም ከኦርቶዶክስ ቤተክርስቲያን ጋር አይደለም። ከስርዓት ጋር ከኢህአዲግ ስርዓት ጋር ነው። የኦሮሞስ በየታገለ ያለው ስርዓትን ነው። አይ ይፈሰው ደም አይገደኝም፣ አጭበርብሬ ኖራለሁኝ፣ የዱሮዋን ስርዓት መልሼ ድሮ ነፍጠኛ አማራ የነበረው ድሮ በአማራ የነገዳው ነፍጠኛ ምስኪኑ አማራ ድሮም እንኳን አልተጠቀመም። ለእግሩ እንኳን ጫማ የለው። ትናንትናም በቁምጣ ነው ያለው፣ ዛሬም በቁምጣ ነው ያለው። በሱ እንኳን አትነግዱበት። በትናንትና በአማራ ሲነግድ የነበረው ነፍጠኛ ዛሬ መልሳችሁ ምስኪን ወገኖቻችንን አትጫወቱባቸው፣ አትቆምሩ በእነሱ። ነፍጠኛ ስንል የታጠቀ ኃይል ነው፣ የአማራ ህዝብን አይደለም። የኦሮሞ ነፍጠኛ አለ። ዛሬ አብይ ነፍጠኛ ነው፣ ገዳይ ነው። ስለዚህ የሰው መሬት እየተወረረ እንደ ጀግና ማቅራራት ትክክል አይደለም። ይሄን ዜማ ልጋብዛችሁና ሰናበታለሁ። ጀዋር መሐመድን ለመምታት የምትወረወረው ድንጋይ ኦሮሞ ህዝብ ላይ ያነጣጠረ መሆኑን እንድታውቁ። የኦሮሞ ነጻነት ግንባር ላይ የሚወረወረው ድንጋይ
የኦሮሞ ህዝብ ላይ የተወረወረ ድንጋይ መሆኑን አስቡ። ትናንትና የኦሮሞ ህዝብንና ኦነግን ለመለየት የተለያየ ፕሮፓጋንዳ ሲሰራ ነበር የናብይ ስርዓት። ሸኔ የሚል ታርጋ ተለጠፈ። ጫካ ያሉ እነመሮን ሽፍታ አሰኘ። ተቋሚ በተቀላላ አስገብቶ እግር ቆርጦ እንደፈለገ ለመሆን ነበር እቅዱ። ያ አልሆነም። እድሜ ለጀግኖቻችን አይሆንም። ምንም ያገኘነው ነገር የለም። ትናንትና የወጣንበት አላማ ሳይሳካ ወደ ጫካ አንገባ ወደ ቤት አንገባ የሚያሉ ጀግኖች ዛሬም እየወደቁ ነው ያሉት። የኦሮሞ ህዝብ ሊመለከታቸው ይገባል። ያንዳንድ ጩኸቴን ነጠቁኝ ሚዲያዎች ቡራ ከረዩ ዝም ብሎ የውሸት ፕሮፓጋንዳ መስራት ነገ ለታሪክ ከታሪክ ተጠያቂነት አትመልጡምና ያንዳንዱ ኦሮሞ ይሄንን ሚዲያዎች ዳውንሎድ ያደረገ ለታሪክ እንዲያስቀምጥ እንጠይቃለን። ያንዳንዷን ነገር የኦሮሞስ ዶክመንት እንዲያደርግ እንጠይቃለን። እየተደረገም እንዳለ አቃለሁ እየተሰበሰበ እንዳለ እናቃለን። ስለዚህ ነገ በህግ ፊት በህዝብ ፊት የምንቆምበት ቀን ይመጣል። ጋዜጠኞችን ማሰር ዶክተር አብይ ጋዜጠኛ ማሰር